ጥያቄ አላህ አብ ነው ወይስ አይደለም? አይደለም። እኛ ጋር አባት፣ አጎት፣ አክስት የሚባል መጠሪያ የለውም አምላክ። ስለዚህ አብ ማለት አባት ማለት ነው። እኛ አላህ ስብሐነ ወተዓላ ፈጣሪ እንጂ አባት ምናምን የሚባል ሂሳብ የለም ከእሱ ጋር። እርሱ ፈጣሪ ነው። ነቢይ ማለት ምን ማለት ነው? ነቢይ ከአምላክ የተሰጠውን ቃል የሚያስተላልፍ ማለት ነው እኮና ኢየሱስ ክርስቶስ እንደዛ ነው። አሁን ባስቀመጥከው መስፈርት መሰረት ናላሳይ ቁጥር 40 አንብበው ልግለጽልህ። እኔ እኮ አንድ ጥያቄ ጠይቀኝ ልግለጽልህ። አይውና አንብበው አልከኝ እኮ ሌላ እኮ አይደለም። አሁን ባስቀመጥከው መስፈርት መሰረት ይሄን አንብበው ነው የለም ይላል። ወደ እሱ እንመጣለን። አሁን የነብይነትን መስፈርት ሲጠይቀህ ወደ አብ መሄድ የለም ማለት አታዳምጥም ነው? እሺ ይኸው እያዳመጥኩ ነው። ነብይ ማለት ምን ማለት ነው? ስለ አትደረም እንጂ ነብይ ማለት ምን ማለት ነው? ስለ ጊዜ ከአምላክ እየሰማ ቃልን የሚናገር ነው ብለኸኛል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ምን አለ? ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም ማለት። ስለዚህ ኢየሱስ ክርስቶስ ከእግዚአብሔር እየሰማ የሚናገር ሰው ነው አይደለም? ሀቅ ነው። አላሁ አክበር። ነብይ ነው ብለሽናል። እሺ ስማኛ፣ እኔና አብ አንድ ነን ማለት ከኔ በቀር ደግሞ ወደ ይሄም ግልጽ እኮ ነው ጥያቄ። ይሄንም ስማ፣ ከኔ በቀር ቆይ ወደ አብ መሄድ የለም ማለት ከነብይ ከእግዚአብሔር ከሰማ ልክ እኮ ነው። ራስ ባመጣው እኮ ነው የነገርኩ። እኔ ሀቅ ነው አልኩ። ነብይ ነው ስለኝ እሺ አልኩ። ከኔ በቀር ወደ አብ መሄድ የለም። አሪፍ እርምጃ ነው። ነብይነትን ያመኑ ክርስቲያን አይደለም እሺ እያለ እኮ ነው። ያንን ታምናለህ? ከዛ እንደመጣ ልጁ እንደሆነ ታምናለህ? አዳምጥ እንጂ ረጋፍ። እርሱ ከአምላክ ቃልን ተቀብሎ ለሰዎች የሚያደርስ እስከሆነ ድረስ ያለ እርሱ በቀር ሰዎች እርሱን ትምህርት ሳይሰሙ ወደ አምላክ ሊሄዱ አይችሉም። ትክክል። አምኛለሁ። ስጋ የሙሴ ዘመን ሰዎች ያለ ሙሴ ትምህርት እግዚአብሔር ሊያገኙ ይችላሉ? አይችሉም? አይችሉም። ሙሴ ነው በቃ። ስለዚህ ወደ አምላክ ሊያደርሳቸው የሚችለው በዘመኑ ሙሴ ነው። ልክ እንደዛ ማለት ነው። አዲስ ነገር አይደለም። አላህ በቁርአን ላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲናገር ምን አለ? ቁል ኢን ኩንቱም ቱሂቡነ አላህ ህግና ይለያያል። እሺ ቁል ኢን ኩንቱም ቱሂቡነ አላህ ፈተቢዑኒ አለ አላህ በቁርአን ላይ። ሙሐመድ ሆይ አንተም በዘመንህ ለሰዎች እንዲህ በላቸው። ምን በላቸው? አላህን የምትወዱና እርሱን ወደ እርሱ መድረስ የምትፈልጉ ከሆናችሁ እኔን ተከተሉ ይበላቸው። አንተን ሲከተሉ እኔን ያገኛሉ፣ የኔን ምህረት ያገኛሉ አለ አላህ። ያለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማንም ሊሄድ አይችልም አሁን ወደ አምላክ። ምክንያቱም አምላክ በሆነ ዘመን ላይ አንድ ነብይ ሲያስነሳ ቃሉን በእርሱ ላይ ራእዩን በእርሱ ላይ ይገልጣል፣ ያወርዳል። ሰው በዚያ በነቢይ በኩል ካልሆነ በስተቀር ወደ አምላክ ሊደርስ አይችልም። ስለዚህ ክርስቶስም በዘመኑ ለተላከለት ህዝብ ያለ እርሱ ማንም ሰው ወደ አምላክ ሊሄድ አይችልም ነበር። በሙሴ ዘመን ልክ እንዲሁ፣ በአብርሃም ዘመን ልክ እንዲሁ፣ በሁሉም ነቢያት ዘመን ልክ እንዲሁ የአምላክና አምላክነት ሊያገኙ የሚችሉት በዘመናቸው በተላከላቸው ነቢይ ነው። በዚያ በነቢይ በኩል አምላክ ቃሉን ይገልጣል። ያን ሲከተሉ የአምላክን መንገድ ያገኛሉ። እሺ አንዴ ሌላ እድል እንስጣቸውና ትቀጥላለህ። ሆሴ ጥያቄ አለ? እሺ እንዴት ናችሁ? ሰላም ናችሁ? ሙስሊሞች ክርስቲያኖች እንዴት ናችሁ? ሰላም ነው አልሐምዱሊላህ። ሰላም ለዓለም ሁሉ ይሁን አይደለ? ያ ለዓለም ህዝብ ሁሉ ህዝብ የሚኖር ረስቲያናሽ። ጥያቄሽ ምንድን ነው? ጥያቄ የመጀመሪያው እንትን አሁን ገነት ውስጥ እንትና ኢብሊስ ከሃዲ ተብሏል። ከሃዲ ተብሏል። ጀነት ውስጥ ነበር። እሱ ጀነት ውስጥ አልነበረም፣ በሰማይ ላይ ነበር። እሺ አዳም ሲስ ነበር? አዳም በጀነት ውስጥ ነው። ኦኬ። አይ ስገድለት ተብሎት ነበር ለአዳም። ስገዱ ተብለዋል። የሰላምታ ስግደት የሚባል ነገር አለ። እሱን ስገዱ ተብለዋል እኮ። የት ሄዶ ነው የሚሰግደው ነው ጥያቄው? ጀነት ሄዶ ነው?
አይደለም እነሱ በዛው ባሉበት በሰማይ ላይ ኦኬ። እዚህ ጋር አሁን የሚለው ኢብሊስ እንትን እንደሆነ ከሃዲ እንደሆነ ይናገራል። ከሃዲ ተብሎ ሰግድም ካለ በኋላ ከሃዲ ተብሎ አሁን እዚህ ጋራ ከሃዲያ እንዴት አሁን ለምሳሌ እንዴት ለሰው አልሰግድም የተባለ እንዴት ከሃዲ ይባላል? ክርስቲያን ነው እንዴት ይባላል? በዛ ምክንያት አይደለም ከሃዲ የተባለው። እሱ በምን መሰለ? እሱ ለፍጡር አልሰግድም ብሎ እምቢ ያለ መስሎህ ነው። እሱ ለፈጣሪ ብቻ መስገድ ያለብኝ ብሎ ነው መስሎህ ነው። እንደዛ አይደለም። እርሱ ለምንድን ነው ምክንያትህ ለምንድን ነው ተብሎ ሲጠየቅ እንደዛ ሳይሆን ለምን እንደሆነም ተረድቷል። እሱ ለአምልኮ ምናምን እንዳልሆነ ከአምላክ ከአላህ ውጭ ለሌላ ለማንም እንደማይሰገድ ያውቃል። እሱ ይዛኔ ለአደም በፍጹም አልሰግድም ያለው ለአምልኮ እንዳልሆነም የታዘዙት ያውቃል፣ የሰላምታ ስግደት እንደሆነ። ነገር ግን ኩራት ይዞት ነው። እኔ ከአፈር የተፈጠርኩ ማነው ከእሳት የተፈጠርኩ ነኝ፣ እሱ ደግሞ ከጭቃ የተፈጠረ ነው ከአፈር። እንዴት ብዬ ለሱ ሰግዳለሁኝ? እኔ እበልጣለሁኝ ነው ሀሳቡ እንጂ አምልኮ እንዳልሆነ ራሱ በደንብ አድርጎ ያውቃል። ቃል ያ ኢብሊስ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ፣ በእጆቼ ለፈጠርኩት ከመስገድ ምን ከለከለህ ሲለው ጊዜ እሱ ምን አለ? ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን አለ። አይ ስግደት የሚገባው አምላኬ ለአንተ ብቻ ስለሆነ ነው አይደለም ያለው። አይ አደም ፍጡር ስለሆነ እንዴት ለፈጣሪ ብቻ እንጂ ለፍጡር አልሰግድም አይደለም ያለው። ያ እንዳልሆነ ያውቃል። እኔ ከሱ የተሻልኩኝ ነኝ ነው ያለው። እኔ ከእሳት ነው የተፈጠርኩት፣ እሱ ደግሞ ከአፈር ነው የተፈጠረው። ኩራት ይዞት ነው መላእክት እሱ። ስለዚህ ለምን አልሰግድም አለ ሰይጣን? ራሱን ከአደም ጋር በማወዳደር። መላእክቶችስ ለምን ሰገዱ? ራሳቸውን ከአደም ጋር ከማወዳደር ይልቅ የአምላክ ትእዛዝ መሆኑን አገኙ። ገብታችኋል? የአምላክ ትእዛዝ መሆኑን የታያቸው ወዲያው አላህ ያዘዛቸውን ፈጸሙ እነርሱ። ሰይጣን ግን የአላህን ትእዛዝ ከማየት ይልቅ የክፋቱ ብዛት ራሱን ከአደም ጋር አነጻጸረ። የአላህን ትእዛዝ አላየም። አያችሁ፣ መላእክቶች በለጡ። እዚህ ጋር መላእክቶች በለጡት። ስለዚህ ይህ በመጽሐፍህም ላይ እንዳለ ታውቃለህ አይደል ሆሴ? ሰይጣን የተባረረው ለአዳም አልሰግድም በማለቱ ነው አይደል? ግን አልጨረስክልኝም። አንዴ ሀሳብህን ተረድቼዋለሁ፣ ግን አልጨረስክልኝም። እዚህ ጋር አሁን የአምልኮት አይደለም ብለሃል። ይህ ማስረጃ ነገር የለውም። እዚህ ጋር የአምልኮት እንዳልሆነ የሚገልጽ ነገር አንድም ጥቅስ የለም። እንትኑ ላይ ምኑ ላይ ለአዳም ቁርአን ላይ ለአዳም ስገድ ሲባል የአምልኮት ነው አይደለም ሲባል አልተጠቀሰም። አምልኮት ነው የት አምልኮት ነው አምልኮት ተብሎ ነው ስገዱ የተባለ አልተገለጸም። እሱ አልተጻፈም። ስገድ ብቻ ነው የተባለ አይደል? ማን ያለው? እሺ የአምልኮት አይደለም የሚል እስቲ አሳየኝ። ይሻውታል አሳያለሁ። በቃ ይቅርታ አድርጉልኝ፣ በመሀላችሁ ልግባ። ታፕ ታፕ ሼር ምናምን አድርጉ። እንደዚህ የሚባል ነገር አለ። ቲክቶክ ነው ይሄ። ሰው ይግባ። ሙስሊሞች፣ ክርስቲያኖች ለማወቅ የፈለጋችሁ ታፕ ታፕ አድርጉ። 800 ሰው ነው ያለው። ቤቱ ሰፋ ይበል ነው የምለው እኔ። እንደዚህ እንኳን እኮ ቀና እኮ ማለት እንችላለን እኮ ቀና የሆነ ሰው እንዲገባ እንዲያውቅ እንደዚህ ብንፈልግ ደስ ይለኛል። ማርያምን ነው የምላችሁ። ሰው እንደዚህ ቢገባ ደስ ይለኛል። ይቅርታ አንዴ ያና እዚህ ጋር ወደ አማርኛ ለቀየርላችሁ። ለአደም የተደረገው የስጁድ አይነት የሰላምታ ስጁድ ይባላል። ያና ምን ይላል? النوع الثاني من السجود سجود تحية وتكريم، وهذا هو السجود الذي أمر الله الملائكة به لآدم فسجدوا له تكريما وهو منهم عبادة لله سبحانه وتعالى بطاعتهم له إذ أمرهم بالسجود. ለአደም የተደረገው ብዙ ጊዜ ነገራቸው የሰላምታ ስግደት ይባላል። ልክ እኔ እናንተ ዛሬ መንገድ ላይ ስንገናኝ ዝቅ ብዬ ሰላም ስልህ ማጎነብሳት በእንትን ይሄ አይፈቀደልንም እና ያን ነገር ነው ያዘዛቸው እንጂ ሌላ ነገር አይደለም። ወደ አማርኛ ልቀይርላችሁ በትክክል ጎግል ከተረጎመው። ሁለተኛው የስግደት አይነት ሰላምታና ክብር ስግደት ነው። ይህ አላህ እግዚአብሔር ብሎ ነው ጎግል የሚተረጉመው። አላህ መላእክት ለአዳም እንዲያደርጉለት ያዘዘው ስግደት ነው ይላል። ስለዚህም በክብር ሰገዱለት። አያረለ ስለዚህ ለአዳም የተደረገው የስግደት አይነት የሰላምታና የክብር ስግደት እንጂ እንዲህ የአምልኮ ስግደት አይደለም። አሁን ያወጣው ግን ከቁርአን ሳይሆን ከሌላ ነው።
ችግር የለውም። ቁርአን ላይ እንዲህ የሚል ነገር ባይኖርም ሲቀጥል ሁለተኛው ጥያቄ ደግሞ መሰለ አሁን እንትን ወደ ሁለተኛው ከብሔራችን በፊት ቆይ ሰይጣን ለምን ተባረረ ከሰማይ ወደ ምድር? በክርስትና ለአዳም ስገድ ተብሎ ነው አይደለ? አልሰግድም በማለት ነው። እናንተ ጋር እናንተ ጋር ራስ ኧረ እንደዛ አይደለም። ሰይጣን ማስረጃ አብሽርና ማስረጃ አልሰግድም በማለት ነው። መጽሐፍ ቅዱስ ከመጽሐፍ ቅዱስ ውጭ ከሆነ እኔ እንትን አልልም። ኧረ አብሽር መጽሐፍ ቅዱስ ነው። እኔ ከራሴ አንዳች ነው። አብሽር መጽሐፍ ቅዱስ ነው። እቺ አባባልሽ ትመቸኛለች። እሺ ላውጣልህ። ለማንኛውም እሺ ያው እና ምን ይላል? መቃብያን ሣልስ ምዕራፍ 1 ቁጥር 15 ላይ አንድ ቤት አድርጉ ልጆች የሚጠፉ አለ በእኔ የሚስቱ ሰዎች ፈጽመው ይበዙ ዘንድ የአዳምን ልጆች ይጠፉ ዘንድ ይህንን በተናገሩ ጊዜ ደስ ይለኛል። ለሚዋረድልኝ ለአዳም አልሰግድም በማለቱ እግዚአብሔር ስለ አባታቸው ስለ አዳም ከማዕረጌ አዋርዶኛልና አለ። ያ ሰላም ለአዳም አልሰግድም በማለቱ ነው እግዚአብሔር ከማዕረጉ ያዋረደው። ለአዳም አልሰግድም በማለቱ ምን ትላለህ? ማነው አልሰግድም ያለው? ዲያብሎስ ለአዳም አልሰግድም በማለቱ ያለ ይናገር። የታለ ዲያብሎስ? ዲያብሎስ የሚለው ለእሱ አይደል እንዳልሰግድም ያለው? የታለ? አይ ዲያብሎስ ብለሃል። እስቲ አውጣው እስቲ ማስረጃው። የታለ ዲያብሎስ የሚል? ማን ነው እግዚአብሔር ከማዕረጉ ያባረረው? ማንን ነው ከሰማይ የተባረረ? ሌላ አለ ከሰማይ? ከሰማይ የወደቀ ሌላ አካል አለ? ንገረን። ከሰማይ የወደቀውማ እንትን ነው። እዚህ ጋር ግን ስለሱ ነው የሚያወራው እያልክ ነው? አዎ እያወራ ያለው እኮ ስለሱ ነው። አይ እስቲ ይሄንን እስቲ ቦታው እንትን እስቲ አንዴ እንትኑን አውጣው እስቲ ጥቅሱ ያና ቁጥር 15 ላይ እኮ ምንድነው? እስቲ መቃብያን ሣልስ እሺ እሺ ወደ ሌላ ሁለተኛው ደግሞ ልግባ። ሁለተኛው ጥያቄ ላይ መርሐባሽ እና እንትን አለ እንትኖች ሐዋርያት የምትባል አንድ ንጽጽር ምናምን ምሰራለች። እሷም መቃብያን 15 አስረዳው ለልጁ። ለምሳሌ ኦርቶዶክስ ሊሆን ይችላል፣ ዝም ብሎ ያልፋል። ጴንጤ ከሆነ አያገባውም። በዛ ታሪክ አልገባም። ሙሱ እኔ ያቅነው ማውራት ምን አገባኝ ሊል ይችላል። እነሱ 66ቱን ነው የሚያምኑት። ኦርቶዶክስ ግን ሙሉ ማስረጃ አላት። ሊገቡ ይችላሉ ሰዎች። አይሽ ጥያቄ ሌላ ጥያቄ አለ? አይ ዝም ብሎ ነው የሚዘባረቀው። እሺ እንትን ልበልክ። ሁለተኛው ጥያቄ ሐዋርያትም ትባላለች ንጽጽር የምትሰራና አህባሽ ዲን አፍራሽ ትላለች። እና አንተም ደግሞ ስትል ሰምቻለሁ አህባሽ ድቤ መምታት ብቻ ነው ስራችሁ ምናምን ስትል ሰምቻለሁ። እና አህባሽ የሚባል ሃይማኖት አለ። ምን እንደሚሰራልህ አላውቅም፣ ግን እንደዚያ ብላ ከሆነ ሄደህ ጠይቃት። አይ አንተም ብለሃል እኮ እያልኩ አንተም ብለሃል ድቤ ትመታላችሁ ምናምን ብለሃል። አዎ ይመታሉ። ድቤ መምታት ነው ስራችሁ ብለሃል። ካለ ከፈለክ ማየት ፈልገህ ከሆነ አውጥቼ ላሳየህ። ይመታሉ ድቤ እኮ ግን አሉ አህባሽ የሚባሉ አሉ ሃይማኖት እንትን አላቸው አሉ ድቤ ይመታሉ። እና ምን እናድርግ? አመሰግናለሁ። አይሽ
ያ ሰላም ሆሴ ሆሴ እግዚአብሔር ልጅ አለው አይደለ? ልጅ አለ። እግዚአብሔር ልጅ አለው። እግዚአብሔር እናትም አለው አይደለ? ማስረጃ አምጣ። እናት አለው የሚል የለም። ድንግል ማርያም የእግዚአብሔር እናት አይደለችም? የእግዚአብሔር እናት አይደለችም። አይደለችም? የኢየሱስ እናት ናት። ኢየሱስ እግዚአብሔር አይደለም ማለት ነው። አላሁ አክበር። በስም እኮ ይለያያሉ። ማናማ አብ ሌላ ነው፣ አብ ሌላ ነው፣ ወልድ ሌላ ነው፣ መንፈስ ቅዱስም ሌላ ነው በአካል። ስለዚህ የእግዚአብሔር እናት አይደለችም ማርያም? የኢየሱስ እናት ናት እኮ። ኢየሱስ እግዚአብሔር አይደለም? በመለኮቱ ነው። ስለዚህ እሷ የእግዚአብሔር እናት አይደለችም ማለት ነው አይደለ? የአብ አይደለችም። የአብ እናት አይደለችም። የመንፈስ ቅዱስ እናት። ስለዚህ የእግዚአብሔር እናት አይደለች አትባልም። ምክንያቱም እግዚአብሔር የሚለው የመለኮት መጠሪያ ስም ነው አይደለ? የአብና አሁን አብ አለ እዚህ ጋራ ማለት መረዳት ያለብህ አብ፣ ወልድ፣ መንፈስ ቅዱስ የእግዚአብሔር እናት ነች ማለት እንችላለን አንችልም? ባቸው የእግዚአብሔር እናትማ የሚል ነገር እኮ የለም። የኢየሱስ እናት ነው የሚለው እኮ መጽሐፍ ቅዱስ ነው። ውሰድ። እመቤቴ ማርያም ሆይ የገዢው የእግዚአብሔር እናት ነሽ። 4 ነጥብ። ይሄ እኮ ምንድን ነው? ኬስ ነው ያመጣው። ስብሐት በግዕዝ እኮ ነው የሚለው ስብሐት እንዝራ ስብሐት። አይ መጽሐፍ ቅዱስ ላይ የኢየሱስ ነው የሚለው እንጂ የእግዚአብሔር እናት እዚህም ጋር የእግዚአብሔር እናት እዚህም ጋር የእግዚአብሔር እናት። እሺ እንለፍ፣ ከፍ እንበል። እሺ እግዚአብሔር አያት አለው የለውም? ኢየሱስ አለው። እግዚአብሔር የለውም። እግዚአብሔር አያት አለው የለውም? ኢየሱስ አለው። እግዚአብሔር አብ ግን የለውም። ስለዚህ ኢየሱስ እግዚአብሔር አይደለም ወይንስ እግዚአብሔር ነው? በስጋ አይደለም፣ ይለያያል። በጣም ጥሩ። ስለዚህ እግዚአብሔር አያት የሚባል ነገር የለም በትምህርታችሁ። እግዚአብሔር አያት የለውም። ኢየሱስ አለው። እግዚአብሔር አብ ግን የለውም። አብ፣ ወልድ፣ መንፈስ ቅዱስ አላልኩም። እግዚአብሔር አያት አለው ማለት ነው። እግዚአብሔር አብ የለውም። እግዚአብሔር የሚለው የመለኮት መጠሪያ ስም ነው የስጋ መጠሪያ ስም ነው? እሺ እግዚአብሔር ኢየሱስም እኮ የእንትን መጠሪያ ነው እኮ የመለኮትም መጠሪያ ነው የስጋም መጠሪያ ነው። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። የወንድ ልጅ መጠሪያ ስም አይደል ኢየሱስ? የወንድ ልጅም ቢሆንም ግን መለኮትም በሱ ይጠራል፣ ኢየሱስ እንለዋለን። ወልድ ነው። አብ፣ ወልድ፣ መንፈስ ቅዱስ ነው አይደለ? የመለኮት መጠሪያ ስሙ። ወልድ የተባለው ማን ነው? ኢየሱስ ነው። ኢየሱስ የስጋ መጠሪያ ስሙ ነው አይደለ? ወይንስ ወልድ ነው የሚለው የትኛው ነው? የመለኮትና የስጋ እናመልከዋለን እኮ ወልድም ብለን መለኮታዊ መልከውም ሳይሆን ኢየሱስ የሚለው ከድንግል ማርያም በስጋ የተወለደው የስጋ መጠሪያ ስሙ ነው። የዛኔ መለኮትን ወልዳለች ካልክ አላውቅም። መለኮትን ወልዳለች ማርያም? መለኮትማ እንዴት አይወልድምም አይወለድም። በጣም ጥሩ። ስለዚህ የምትወልደውን ልጅ ነው ኢየሱስ የተባለው። አሁን ጥያቄው እግዚአብሔር የሚለውን የመለኮት መጠሪያ ስም እግዚአብሔር ወልደዋለች አልወለደችውም? ማርያም አልወለደችውም። ስለዚህ እግዚአብሔር አያት አለው የለው? እዚህ ጋር እኮ አሁን አንተ እያልክ ያለው እግዚአብሔርን ኢየሱስ ነው እያልክ ያለው እግዚአብሔር አብ ነው እንጂ እየተባለ ያለው መጽሐፍ ቅዱስ ላይ እግዚአብሔር ኢየሱስ የሚል ነገር የለም። መጽሐፍ ቅዱስ ላይ አንድ ቦታ ላይ ማለት። ስለዚህ ኢየሱስ እግዚአብሔር አይደለም ማለት ነው። ኢየሱስ እግዚአብሔር አይደለም። በመለኮታቸውማ ነው። መለኮታቸው እንኳን እኮ። ስለዚህ እግዚአብሔርን ወልደዋለች ማለት እንችላለን ድንግል ማርያም። ኢየሱስ ብለህ መግባባት እንችላለን። ኢየሱስ ብለህ አልፈለግኩም። እኔ እግዚአብሔር የሚለው ነው የፈለግኩት። የመለኮት በመለኮት አንድ ናቸው። ያን አንድ መለኮት ወልደዋለች፣ አንዱን መለኮት ወልደዋለች ማለት አንዱን መለኮት እግዚአብሔርን ወልደዋለች ወይንስ አልወለደችውም? ማርያም
አንዱን መለኮት አልተወለደምም አይወለድምም መለኮት አልተወለደምም አይወለድምም አይወለድምም። ይሄን ነገር ትስማማለህ? አንዱን መለኮት አልወለደችም ወደ እናንተ የቀረበ ነው። አልወለደም እያለ ነው። ያው እየሰማነው ነው። በቃ ቅድም ውጣልኝ ምናምን አለ ነው አይደለ? ሁለታችሁም ኦርቶዶክስ ናቸው እና አስረዳ። አንተ ኦርቶዶክስ አይደለም? ትገድበኛለህ። አሁን አንድ ሳውራ ዝም በል ነው የምትለኝ። አውራ ችግር የለም። ብዙ አትቆይ ግን አቶን አስረዳዎች ነበር እንደ ልጁ ድል እኮ አስረዳው። ረጋ ብለህ አንዴ ቀስ ብለህ ንገረው ያለው ነገር ወንድምህ። እሺ አውራ ብዙ አትቆይ ግን 10 ሰከንድ ሰጥቻለሁ። በጣም ምን ብለኝ ነው ትቀየሳለህ? እግዚአብሔር አያት አለው የለውም? አንተ ንገረው። እሺ በቃ ይሁን። መለኮት አያት አለው የለውም? አያት በጣም መለኮት ነው። መጽሐፎቻችን ምን ይላል? ያው የእግዚአብሔር አያት ይላል። አይ መለኮት ነው፣ እግዚአብሔር መንፈስ ነው ብዬ ነው ማምነው። ያውና አያት አለው እያለ ነው። ስህተት ነው መጽሐፉ። ማን ነው አያቱ? አያቱን ንገረኝ። ሐና ነች ይላታል። ያው ሐና ሆይ የእግዚአብሔር አያት ሆነች። አዎ የሴት አያት ሙሉ ቤተሰብ አለው እግዚአብሔር። አሁን ይሄ ስድብ ነው። መጽሐፎቻችን ናቸው ማለት ነው። ስድብ ነው። እኔ እንደዛ አልናገርም። ግን የክርስቲያኖች አምላክ ሙሉ ቤተሰብ አለው። ኖ ኢየሱስ ከሆነ አያት አለው። ለምሳሌ አያት አለው። እግዚአብሔር አያት አለው የለውም? እሺ እግዚአብሔር ግን የሚል የለም። አሁን ያሳየው እግዚአብሔር ሙሉ ቤተሰብ አለው። እናት አለው፣ ልጅ አለው። ልጁ ሲናገር እኔ ዝም ብዬ ነበራ። ልጁ ሲናገር እኔ ዝም ብዬ ነበራ። ልጁ ሲናገር እኔ ዝም ብዬ ነበር። ለእኔ ድል ሰጠኛለህ? አዎ ሰጥቻለሁ። አውራሽ እሺ ለምሳሌ የኢየሱስ አባትን ንገረኝ አንተ። በእስልምና ጅብሪል እንዴት አባት የለው? ጅብሪል ለፍ አባት ምናምን የሚባል ነገር አለ? ያለ አባት ነው እሱ የተፈጠረው። ድንግል ማርያም ወይንም መርየም አለይሃ ሰላም። ምን ማለት ነው? ከጠየቅ በኋላ አዳምጥ። እንደዚህ ነው። አየህ ምኑ ነው እንደዚህ? አዳምጥ እንጂ። እሺ በእስልምና አባት አለው የለውም አልከኝ። በቁርአንም ሆነ በሐዲስ ላይ አዳምጥ። በቁርአንም ሆነ በሐዲስ ላይ ለዒሳ ዓለይሂ ሰላም አከሌ አባቱ ነው ተብሎ አንድም ቦታ ላይ ስም አልተነሳም። ወደ መጽሐፍ ቅዱስ ቀጥታ ይሄን ቃል ይሄን ጥያቄ ስንወስደው ግን ኢየሱስ ክርስቶስ ስንት አባት አለው መጽሐፍ ቅዱስ ላይ መልሰዋል። አንተ ቀጥል። ይሁን አንድ ደግሞ የምጠይቀህ ያለ አባት እንደተፈጠረ ነገር ያለው ለምሳሌ ኢየሱስ ክርስቶስ አባት አለው የሚል ጥቅስ መቼ አወራው? እስቲ አንድ ኢየሱስ ክርስቶስ አባት አለው የሚል ጥቅስ አለ የለም መጽሐፍ ቅዱስ ላይ? ስንት አባትስ አለው? ቀጥል። አሁን ውሱ አንድ ደቂቃ እኮ አላወራም እኮ አንድ ሰከንድ እንኳን አትሰውራኝም። ታውቃለህ? ይሄ አይታወቅም እንዴ? ጥያቄውን መሰረት አድርገህ መልስ። ሆኔ ለመጨረሻ ጊዜ ልገልጽልህ ስልጣን አሁን በቁርአን ላይ ስንመጣ ጊዜ አባት አለው ወይ አልከኝ። ለአባት የሚባል የለውም እሱ በቁርአንም ሆነ በሐዲስ ላይ። በዚሁ አንጻር መጽሐፍ ቅዱስ ላይ ለኢየሱስ ክርስቶስ አባት እንዳለው ተገልጿል ወይ አልኩህ። አለው ከሆነ አለው በለንና አከሌ ነው አባቱ ትለናለህ። አዳምጥ እንጂ የለውም ከሆነ የለውም ትለናለህ። ቀጥል። አባት አለው የለውም ኢየሱስ ክርስቶስ እንደ መጽሐፍ ቅዱስ? ቀጥል። ሳውራ ትገባለህ እኮ በቃ ወረዳ ተራ የላ ሰማ በቃ ሁሉ እሺ። ጥያቄ ያለው አለ ወይም የሚመልስ? እሺ ኡስታዛችን ሰላም ነው? ሰላም አልሐምዱሊላህ። አብ ነው ወይስ አይደለም? አይደለም። እኛ ጋር አባት፣ አጎት፣ አክስት የሚባል መጠሪያ የለውም አምላክ። ስለዚህ አብ ማለት አባት ማለት ነው። እኛ አላህ ሱብሓነሁ ወተዓላ ፈጣሪ እንጂ አባት ምናምን የሚባል ሂሳብ የለም ከሱ ጋር። እርሱ ፈጣሪ ነው። ኻሊቅ ሰማዋት ወልአርድ፣ የሰማይ የምድር የፍጥረት ሁሉ አስገኝ ነው። ነገር ግን መጽሐፋቸው ላይ ስናይ ጊዜ አምላክ አባት አለው፣ እናት አለው፣ አያት አለው፣ ልጅ አለው፣
ወንድሞች ሁሉ አሉት፣ እህቶች ሁሉ አሉት። ይህ ሁሉ ታያቸዋለሁ። አምላክ ጋር ግን እንደዛ ብሎ ነገር የለም። እርሱ ፈጣሪ ነው፣ ያለ የነበረ ለዘላለም የሚኖር ፈጣሪ ነው፣ አስገኝ ነው። ነገራቶችን ካለመኖር ወደ መኖር የሚያመጣ የሆነ አምላክ። እሺ ሌላ ጥያቄ። ለምሳሌ የነቢያት ሃይማኖት ተከታይ ነን ስትሉ አሁን ለምሳሌ እናንተ ማለት ነው ለምሳሌ የሙሴ ለምን የሚያደርግሽ